ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? ኃይልሽ ነኝ ከደጀንቲው። ውድ ቤተሰቦቼ ዛሬ ለየት ያለ ቪዲዮ አዘጋጅቼላችሁ መጥቻለሁ ማለት ነው። እንግዲህ ውድ ቤተሰቦቻችን ባለፈ ስለ 40 ሞዴል ኦፍ ኮምፒውተር እንዴት አድርገን ነው ዲስአሴምብል ማድረግ የምንችለው የሚለውን በሌላ ቪዲዮ ተመልሼ ይዤላችሁ እመጣለሁ ብዬ ቃል ገብቼላችሁ ነበረ። ስለዚህ ባለፈ ያየነው ግን 790 ሞዴል ኮምፒውተርን እንዴት አድርገን ነው ዲስአሴምብል እና አሴምብል አድርገን መጠቀም የምንችለው የሚለውን ለማየት ሞክራለን። ቃል በገባሁት መሰረት ዛሬ 40 ሞዴል ኦፍ ኮምፒውተር እንዴት ነው ዲስአሴምብል እና አሴምብል ማድረግ የምንችለው፣ ራሙን ቢበላሽብን ሃርድ ዲስኩ ቢበላሽብን እንዴት አድርገን ነው መቀየር የምንችለው የሚለውን ነገር ለማየት ሞክራለን ማለት ነው። ስለዚህ ከእናንተ የሚጠበቀው ለቻናሌ አዲስ ከሆናችሁ ሰብስክራይብ የምትለዋን በተን እዚች ጋር ሰብስክራይብ ማድረጋችሁን እንዳትረሱ። ምክንያቱም የእናንተ ሰብስክራይብ ለኔ በጣም ትልቅ ዋጋ አላት፣ ለእናንተ ደግሞ ምንም ዋጋ አያስከፍላችሁምና ቪዲዮውን ከመመልከታችሁ በፊት መጀመሪያ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ ሀሳብ አስተያየት ኮሜንት ካላችሁ ወደፊት እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ቦክሷ ላይ ድቅ ማድረግ ትችላላችሁ። ነባር ዩቲዩብ ቻናል ቤተሰቦች ለሆናችሁ ደግሞ ሁላችሁም ከልብ አመሰግናለሁ እያልኩኝ ይህ ቪዲዮ እንደሚጠቅማችሁ አልጠራጠርም። ቪዲዮ ከተመቻችሁ እናንተ ላይክ መግጨታችሁን አትርሱ። ምክንያቱም እናንተ ላይክ ስትገጩት ቪዲዮ ብዙዎቹ ጋር የመድረስ እድሉ የሰፋ ነው የሚሆነውና እንደዚሁም ደግሞ ሀሳብ አስተያየት ካላችሁ ወደፊት እንዲሰራላችሁ የምትፈልጉት ነገር ካለ እሱንም አሁንም ኮሜንት ቦክሱ ላይ ዱቅ አድርጉልኝ እላለሁኝ። ሁላችሁም ከልብ አመሰግናለሁኝ። ይህንን ቪዲዮ አብረን እንከታተለው። መልካም ቆይታ ይሁንላችሁ። ቪዲዮውን እንደምትከታተሉት እንደምትወዱት አልጠራጠርም። ቪዲዮውን አብረን እንከታተለው። መልካም ቆይታ ይሁንላችሁ። እሺ ውድ ቤተሰቦቻችን እንግዲህ ልክ መግቢያው ላይ እንደነገርኳችሁ ማለት ነው ዛሬ 40 ሞዴል ኦፍ ኮምፒውተርን እንዴት አድርገን ነው አሴምብል እና ዲስአሴምብል ማድረግ የምንችለው የሚለውን ለማየት እንሞክራለን ማለት ነው። ከእናንተ የሚጠበቀው ምንድነው? ይህን ቪዲዮ እስከ መጨረሻው ድረስ መከታተል ነው የሚሆነው ማለት ነው። እንግዲህ ዛሬ ለየት ያለ ነው የምናየው ማለት ነው። ምክንያቱም ከዚህ በፊት አብዛኛውን ጊዜ ፈተናም ቦታ ሊሆን ይችላል የምንጠየቀው 790 ሞዴል ኦፍ ኮምፒውተርን አምጥተው እሱን እንዴት ነው አሴምብል እና ዲስአሴምብል ማድረግ የምንችለው የሚለውን ነው ማለት ነው። ነገር ግን ዛሬ የምናየው በአይነቱ ለየት ያለ በሞዴሉ ለየት ያለው ነው ማለት ነው። እንግዲህ ይህ ምንድነው? ልክ እንደምትመለከቱት ማለት ነው ይሄ አዲስ ሞዴል ነው ማለት ነው። አዲስ ሞዴል ኮምፒውተር ነው ማለት ነው። ልክ እንደምትመለከቱት እዚች ጋር ኦፕቲፕሌክስ 3040 ይላል ማለት ነው። እንግዲህ 3040 ሞዴል ኮምፒውተርን እንዴት አድርገን ነው ዲስአሴምብል እና አሴምብል አድርገን መጠቀም የምንችለው የሚለውን ነገር ለማየት እንሞክራለን ማለት ነው። ከእናንተ የሚጠብቀው ይህን ቱቶሪያል በጥሞና መከታተል ብቻ ነው። ቪዲዮ እንደሚመቻችሁ አልጠራጠርም። ፈታ እያላችሁ ተከታተሉኝ። አመሰግናለሁ። እንግዲህ መጀመሪያ ምንድን ነው የምናደርገው ማለት ነው። ልክ እንደምትመለከቱት በዚህ ጋር መፍቻ ቡለኖች አሉት ማለት ነው። እንግዲህ የታሰረበት ይህ ኮምፒውተር የታሰረበት ልክ በዚህና በዚህ እንደምትመለከቱት ቡለኖች አሉ ማለት ነው። ይህንን ቡለን ለመፍታት የግዴታ መፍቻ ያስፈልገናል ማለት ነው። ነገር ግን እንሞክረዋለን። ስንሞክረው ያልጠበቀ ከሆነ በእጃችን መፍታት እንችላለን ማለት ነው። እነዚህ ቡለኖቹን በእጃችን ስንፈታቸው እንደዚህ ይለቃሉ ማለት ነው። ነገር ግን ከጠበቁ የግድ ምን ያስፈልገናል ማለት ነው? መፍቻ ያስፈልገናል ማለት ነው። ልክ እንደምትመለከቱት እንግዲህ እነዚህን ቡለኖቹን ከፈታውኝ በኋላ ልክ እንደምትመለከቱት እዚች ጋር ወጣ ያለች ፓርት አለችው ማለት ነው። ያቺኛዋን ወጣ ያለችዋን ፓርት እናንተ ቪዲዮውን በግልጽ እንዲታያችሁ ፓውዝ እያደረጋችሁ ማየት ትችላላችሁ ማለት ነው። እዚች ጋር ወጣ ያለችዋን ፓርት ልክ እንደምትመለከቱት ይችን ወጣ ያለችዋን ፓርቷን ምን አድርጋታለሁኝ ማለት ነው ይዤ ሳብ አድርጋለሁ ማለት ነው። ይዤ ሳብ ሳድርገው ልክ እንደምትመለከቱት ይከፈታል ማለት ነው። እንግዲህ ይህ ምን ይባላል ማለት ነው? እንግዲህ ልክ ባለፈ እንደነገርኳችሁ እንደማንኛውም ኮምፒውተር ላይ የሚገኘው ይሄ ኬዝ እየተባለ ይጠራል ማለት ነው። እንግዲህ ውድ ቤተሰቦቻችን የመጀመሪያውን ፓርት ከፍተን ጨርሰናል ማለት ነው። እንግዲህ የሚቀረን የትኛው ነው ማለት ነው? በዚህ በኩልም ልክ እንደምትመለከቱት ይሄኛውንም ማንሳት ይኖርብናል ማለት ነው። ልክ እንደምትመለከቱት ይሄንንም አሁን እዚች ጋር እነዚህ ነገሮች አሉ ማለት ነው። ይሄ ኮምፒውተር ጠብቆ የያዘው ይሄኛውንም ከበር ማንሳት መቻል አለብን። ልክ ስትከፍቱት እንግዲህ በአይነቱ ከ790 ለየት ያለ ነው ማለት ነው። እንግዲህ ውድ ቤተሰቦቻችን ስለዚህ ምን አደርጋለሁ ማለት ነው? እነዚህን ቀስ አድርገን ጫን ብዬ ሁለቱንም 3 ቦታ ነው ያሉት አስለቅቃቸዋለሁ ማለት ነው። ጫን እያረኩኝ ልክ እንደምትመለከቱት ጫን ካረኩት በኋላ
ካስለቀኩት በኋላ ወደታች ስለው ለቀቀልኝ ማለት ነው። እንግዲህ ልክ እንደምትመለከቱት ይህንንም እንደዚህ አድርጌ በዛ አይነት መንገድ ማውጣት እችላለሁ ማለት ነው። እንግዲህ ውድ ቤተሰቦቻችን ከእናንተ የሚጠበቀው በጥሞና መከታተል ብቻ ነው ማለት ነው። ስለዚህ አሁን ምን ቀረኝ ማለት ነው። ልክ እንደምትመለከቱት በዚህ ጋር ሲዲ ኦር ዲቪዲ ሮም አለ። በዚህ በኩል ምን አለ ማለት ነው። እችን እንደዚች አድርጋችሁ መውጣት ትችላላችሁ። እችኛዋን እች እንደዚህ ነበረች። እችኛዋ ፓርት ይታያችኋል ብዬ ተስፋ አድርጋለሁኝ። ይችኛዋን ፓርት ሃርድ ዲስኩ ወደ ውጭ እንዳይንሸራተት አቅፋ የምትይዝልነች ማለት ነው። እሷን አወጣለሁ እንድቻ አድርጌ ያው ነቀልኳት ማለት ነው። ሃርድ ዲስኩን በዚህ ወይ ማውጣት እችላለሁኝ ማለት ነው። ከዛ ምን አደርጋለሁ ማለት ነው። ይሄኛውን ልክ እዚች ጋር ይዛችሁ ወደ ላይ ታነሱታላችሁ ማለት ነው። ከዛ በፊት ግን ምን ማድረግ ይጠበቅብኛል ማለት ነው። መጀመሪያ እዚች ጋር የተስካኩ የሃርድ ዲስኩ ፓወር ኬብል የሃርድ ዲስኩና የሲዲ ኦር ዲቪዲ ሮሙ ፓወር ኬብል እና ዳታ ኬብል አለ ማለት ነው። እነሱን ምን አደርጋለሁ ማለት ነው እነቅላቸዋለሁኝ ማለት ነው። ልክ እንደምትመለከቱት አሁን ይሄው ነቀልኳቸው ማለት ነው። ነቅያቸዋለሁ ማለት ነው። ስለዚህ እንደተለመደው ትንሽ ጠበቅ ስለሚል ነው እሱን ወደ ላይ ብድግ ማንሳት ነው ማለት ነው። ይሄ አድርጎ ማንሳት ነው ማለት ነው። ልክ እንደምትመለከቱት ይህን ይመስላል። በዚህ ሆይ ይህንን ኮምፒውተር መከፋፈት እንችላለን ማለት ነው። ልክ እንደምትመለከቱት እንግዲህ እዚች ጋር ምን አለ ማለት ነው። ሲፒዩ ፋን አለ ማለት ነው። ሲፒዩን ልክ እንደማንኛውም ኮምፒውተር ላይ ሲፒዩን እንዳይሞቅ የሚያቀዘቅዝልን ሲፒዩ ፋን ነው ማለት ነው። ይሄኛው ኤሌክትሪሲቲ አማካኝነት ሲፒዩ ውስጥ ያለውን አየር አብዞርቭ ያደርግና ወደ ውጭ ያወጣል። ከውጭ ደግሞ ቀዝቃዛ አየርን በመሳብ ሲፒዩ እንዳትሞቅ የሚያቀዘቅዝልን ሲፒዩ ፋን ይባላል ማለት ነው። ልክ እንደምትመለከቱት እዚች ጋር ምን አለሽ ማለት ነው። እቺ ነጯ የሰዓት ባትሪ ትታያችኋለች። ቻት እዚች ጋር የሰዓት ባትሪ የምትመስለዋ ምንድነች ማለት ነው። እሷ ሲሞስ ባትሪ ነች ማለት ነው። የኮምፒውተሩን በአጠቃላይ ቁጥር ሴቭ የሚያደርግልን ማለት ነው። ስለዚህ ታይም ኤንድ ዴት የኮምፒውተሩን ሴቭ የሚያደርግልን እቺ ሲሞስ ባትሪዋ ትባላለች ማለት ነው። እሷን ማውጣት ከፈለግን እዚች ጋር የሆነች እንትን ነገር አለች። እሷን ፑሽ ስናደርጋት መውጣት ትችላለች ማለት ነው። ልክ እንደምትመለከቱት እዚች ጋር ምን አለ ማለት ነው። ራም አለ ማለት ነው። ላዙርና ላሳያችሁ። ይሄን ይመስላል እንግዲህ ልክ እንደምትመለከቱት ይሄን ይመስላል። እዚች ጋር ራም አለች ማለት ነው። እቺ ራም ነች ማለት ነው። እሷን ማውጣት ከፈለኩኝ እቺን በግራና በቀኝ በኩል ያሉትን ወደ ታች ጫን በማድረግ እንደዚህ አድርጌ ራሙን ምን ማድረግ እችላለሁ ማለት ነው። ማውጣት እችላለሁ ማለት ነው። እንግዲህ ራሙን በዚህ ወይ ማውጣት እችላለሁ ማለት ነው። እንግዲህ ይሄ ራም ራንደም አክሰስ ሚሞሪ እየተባለ የሚጠራው ምንድነው? ዳትስ ወርኪንግ ኤሪያ ኦፍ ኮምፒውተር እየተባለ የሚጠራልን ማለት ነው። ስለዚህ የኮምፒውተራችን ፓወር ኦን በሆነ ጊዜ ከሆነ በኋላ እያንዳንዱን ኢች ኤንድ ኤቭሪቲንግ የምንሰራው ስራ ቴምፖራሪ የቱ ጋር ነው ስቶር የሚሆንልን ማለት ነው። እዚች ጋር ራም ዋጋ ነው ማለት ነው። ስለዚህ የራም ጥቅሙ ምንድነው ማለት ነው? ወርኪንግ ኤሪያ ኦፍ ኮምፒውተር እየተባለ የሚጠራው ለምሳሌ ማይክሮሶፍት ወርድን አክሰስንም ሊሆን ይችላል፣ ፓወርፖይንትንም ሊሆን ይችላል። እያንዳንዱ ነገር ማንኛውንም ሶፍትዌር ወይም አፕሊኬሽን ሶፍትዌር ከፍተን ስንጠቀም እያንዳንዱ ነገር ሴቭ የሚሆንልን ኢሚዲየትሊ ራሙ ላይ ነው ማለት ነው። ፓወሩ ሎስት በሚሆን ሰዓት እዚህ ራሙ ላይ ሴቭ የሆነው ዳታ ይጠፋል ማለት ነው። ምክንያቱም ራም በባህሪው ቮላታይል ስለሆነ ማለት ነው። ለዛ ነው ቮላታይል እየተባለ የሚጠራው ማለት ነው። የራምን ጥቅም በዚሁ ማወቅ እንችላለን ማለት ነው። እንግዲህ ልክ እንደምትመለከቱት እዚች ጋር ምን አለ ማለት ነው። ዛቲስ ኤክስተርናል ፋኑ አለ ማለት ነው። ከውጭ ወደ ውስጥ አየር የሚያስገባ ማለት ነው። በዚህ ጋር ልክ እንደምትመለከቱት ምን አለ ማለት ነው። ይሄ ፓወር ሰፕላይ ይባላል ማለት ነው። እንግዲህ ከ790 ሞዴል ኮምፒውተር በሳይዙ ለየት ያለ ነው ማለት ነው። እንግዲህ ይሄ የ3040 ሞዴል ኮምፒውተር ፓወር ሰፕላይ ልክ እንደምታዩት በሳይዟ በጣም ትንሽ ነች ማለት ነው። ስለዚህ ራምን አሁን እዚህ ጋር ስሎቱን ስናይ ሁለት ስሎት አለው። ነገር ግን አንዱ ስሎት ብቻ ነው ራም ይዞ ያገኘ ነው ማለት ነው። አብዛኛውን አንድ ራም ብቻ ስለሆነ ያለው ማለት ነው። ልክ ይሄ ሰማያዊ ፓርቱ ምን ይባላል ማለት ነው? ዛቲዝ ማዘር ቦርድ ይባላል ማለት ነው። ስለዚህ እያንዳንዱ ኮምፒውተር ኢንተርናል ኮምፖነንት ኦፍ ኮምፒውተር አቅፎ የያዘልን ዛቲዝ ማዘር ቦርድ ይባላል ማለት ነው። ይሄ ልክ እንደምትመለከቱት ማለት ነው። ይችን ራምን ወደ ነበረችበት እንዴት አድርጌ መመለስ እችላለሁኝ? ልክ እንደምትመለከቱት እዚህ ጋር ፒን አለች፣ ቀዳዳ አለች። እሷን ፊት በምታደርግበት
ማስገባት ነው። ይዞ እዚች ጋር ቀዳዳ አለች። ልክ እንደምታዩት ቀረብ አድርጌ ላሳያችሁ። የሆነች ቀዳዳ ሽንኩር ነገር አለች። እሷ በምትገባበት ማች በምታረግበት እንትን መርጠን ማስገባት ነው የሚሆነው ማለት ነው። ሶሪ ራምን በዚህ መልኩ ማስገባት እንችላለን ማለት ነው። እንግዲህ ወደዚህ ብናዞረው ይሄንን ራም አሁን ወደዚህ ብናደርገው ፊት አያደርግልንም ማለት ነው። ስለዚህ እቺኛዋ ፊት በምታደርግበት አዙረን ምን እናደርጋለን ማለት ነው? ራማችንን በትክክል ፕሮፐርሊ ኢንሰርት ማድረግ መቻል አለብን ማለት ነው። ካስገባን በኋላ በቃ ፊት ማድረጉን ቸክ ካረግን በኋላ ጫን ስንለው በራሱ ይገባልናል፣ ሂዶ ልክክ ይልልናል ማለት ነው። ራሙን በዚህ አማካኝነት ወይንም በዚህ ሁኔታ ምን ማድረግ እንችላለን ማለት ነው? ኢንሰርት ማድረግ እንችላለን ወይንም ደግሞ ማስገባት እንችላለን ማለት ነው። ልክ እዚህ እንደምታዩት ምን አለ ማለት ነው? ሃርድ ዲስክ አለ ማለት ነው። ይህን ሃርድ ዲስክ እንዴት ላወጣ እችላለሁኝ? ልክ እንደምትመለከቱት ሃርድ ዲስኩ አለ እዚህ ጋር እዚች ጋር አለች። እሷን ፑሽ በማድረግ ወደ ኋላ እቺ ልክ እንደምትመለከቷት እቺን ፑሽ በማድረግ ወደ ኋላ በመጎተት ሃርድ ዲስኩን ማውጣት እንችላለን ማለት ነው። እንግዲህ ይሄ ሃርድ ዲስክ እየተባለ የሚጠራው ዳታን ፐርማነንትሊ ስቶር አድርጎ የሚይዝልን ስቶሬጅ የሆነ ዲቫይስ ነው ማለት ነው። ስለዚህ ሃርድ ዲስኩን በዚህ አማካኝነት ማውጣት እንችላለን ማለት ነው። ሲዲ ኦር ዲቪዲ ሮሙንም በተመሳሳይ እንደዛው ማውጣት እንችላለን ማለት ነው። ፓወር ኬብል አለው ራሱ እዚች ጋር ፓወር ኬብል እና ዳታ ኬብል አለው። እሱን በመንቀል እሱንም በተመሳሳይ ማስወገድ ወይንም መንቀል እንችላለን ማለት ነው። እንግዲህ ሌላ ምን አለ ማለት ነው? ልክ እዚህ ጋር የምትመለከቱት እያንዳንዱ ኮምፖነንት የቱ ጋር እየመጣ ይሰካል ማለት ነው። እያንዳንዱ ፓወር ኬብል አለው። ፓወር ኬብል ኦር ዳታ ኬብል አለው ማለት ነው። ስለዚህ ከፓወር ሰፕላዩ ጋር እየመጣ ይገናኛል ማለት ነው ማዘር ቦርዱ ጋር። እንደገና ደግሞ ከእያንዳንዱ ኮምፖነንት ወደ ማዘር ቦርዱ ጋር ዲስትሪቢዩት ወይም ትራንስፈር ያደርጋል ማለት ነው። ዳታንም ሆነ ፓወርን ማለት ነው። እንግዲህ ልክ እንደምትመለከቱት ፓወሩ ከፓወር ሰፕላይ መጥቶ እያንዳንዱ ማዘር ቦርድ ላይ ይቀመጣል ማለት ነው። ዳታ ኬብሉ ደግሞ ከእያንዳንዱ ዳታ ከሚተላለፍበት ዲቫይስ መጥቶ ቀጥታ ማዘር ቦርዱ ከማዘር ቦርዱ ወደዛ ትራንስፈር ይሆናል ማለት ነው። እንግዲህ በአጠቃላይ ስለ 3040 ሞዴል ኦፍ ኮምፒውተር እንዴት አድርገን ነው ዲስአሴምብል እና አሴምብል ማድረግ የምንችለው የሚለውን በትንሿ ይህን ይመስላል ማለት ነው። እንግዲህ የነቃቀልናቸውን መልሰን ወደ ነበረበት ቦታ መመለስ ነው። ሌላ ምንም አዲስ ነገር የለውም። እንግዲህ ሁላችንም መደናገጥ ወይንም ደግሞ መፍራት የለብንም ማለት ነው። እንግዲህ 3040 ከ790 ሞዴል የተለየ ስለሆነ ብቻ መፍራት የለብንም ማለት ነው። ስለዚህ ይህንን ቪዲዮ በመከታተል እናንተም እንደገና አሴምብል እና ዲስአሴምብል አድርጋችሁ መጠቀም ትችላላችሁ ማለት ነው። ለምሳሌ ሃርድ ዲስኩን መቀየር ብትፈልጉ በዚህ አይነት ወይንም በዚህ አግባብ ሃርድ ዲስኩን ቀይራችሁ መጠቀም ትችላላችሁ። ራሙንም ደግሞ መቀየር ብትፈልጉ የዚህን የኮምፒውተር በዚህ አይነት ወይንም በዚህ ሁኔታ መጠቀምና መቀየር ትችላላችሁ ማለት ነው። ስለዚህ ይህ ቪዲዮ በጣም ወሳኝና አስፈላጊ ሊሆናችሁ ስለሚችል ቪዲዮውን በጥሞና ተከታተላችሁ ለእናንተ ከጠቀማችሁ ለእናንተ አስፈላጊ ሆኖ ካገኛችሁት ለሌሎችም ይጠቅማል ብላችሁ ካሰባችሁ ደግሞ ይህንን ቪዲዮ ለሌሎች ሼር ማድረጋችሁን እንዳትረሱ። ምክንያቱም እናንተ ሼር ባደረጋችሁት ቁጥር ቪዲዮ ለብዙዎቹ የመድረስ እድሉ ነው። ፕላስ እንደገና ደግሞ ላይክም እንደዚሁ የተለመደ ባህሪያችሁ ሊሆን ይገባል ማለት ነው። በተለይ ደግሞ አዲስ የዩቲዩብ ቻናል ቤተሰብ ለሆናችሁ ደግሞ እናንተ ልክ እንደገባችሁ ቪዲዮውን ሰብስክራይብ ብታደርጉት መልካም ነው። ምክንያቱም ሰብስክራይብ ስታደርጉ ለእናንተ ዋጋ ያስከፍላችሁም፣ ለነገር ግን ለእኔ በጣም ትልቅ ዋጋ አላትና እናንተ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ ነባር የዩቲዩብ ቻናል የቤተሰብ ለሆናችሁ ደግሞ የቪዲዮ እንደሚጠቅማችሁ አልጠራጠርም። ስለዚህ ትወዱታላችሁ። እንዴት አድርገን ነው አሴምብል እና ዲስአሴምብል ማድረግ የምንችለው? ለምሳሌ ሃርድ ዲስካችን ቢበላሽ የ3040 ሞዴል ኮምፒውተር እንዴት ነው መቀየር የምንችለው? ራማችን ቢበላሽ እንዴት ነው መቀየር የምንችለው? ሲሞስ ባትሪዋስ ብትበላሽብን እንዴት ነው እሷን መቀየር የምንችለው የሚለውን ነገር በዚህ መልኩ ለማየት ሞክረናል ማለት ነው። እንግዲህ ሌላው ፓርቱ ከአብዛኛውን ተመሳሳይ ነው። እንግዲህ ይቺ ፋኑ ሲፒዩ ማቀዝቀዣ ፋኗ ሲፒዩ እንዳይሞቅ ወይም ደግሞ እንዳይግል እንዲቀዘቅዝ የሚያደርግልን ማለት ነው። እዚህ ጋር የተለያዩ ኤክስፓንሽን ስሎቶች
ፓርቶች አሉ ማለት ነው። ኤክስተርናል ግራፊክስ ካርድ መጠቀም ብንፈልግ እሱን የስካን መጠቀም የምንችልበት ነው ማለት ነው። በአጠቃላይ እንግዲህ ስለ ኢንተርናል ፓርት ኦፍ ኮምፒውተር 3040 ሞዴል ኦፍ ኮምፒውተር ይህን ይመስላል ማለት ነው። እንግዲህ በዋናነት ማወቅ የሚገባችሁ እነዚህን ነው ማለት ነው። ስለዚህ እያንዳንዱን ነገር ወደ ነበረበት እንመልሳለን ማለት ነው። አሁን ዲስአሴምብል ያደርግነውን ወደ ነበረበት ቦታ እንመልሳለን። ይሄንን ምን አድርጋለሁ ወደ ነበረበት ስመልሰው ይሄንንም አሁን እንደዚቹ መመለስ ነው ማለት ነው። ይሄን ከመለስኩ በኋላ ምን አድርጋለሁ ማለት ነው። ያው ሃርድ ዲስኩን ባወጣሁት መሰረት ይችንም ሃርድ ዲስኳን ምን አድርጋለሁ ማለት ነው ኢንሰርት አድርጋለሁ ማለት ነው። እንግዲህ ሳረጋው ይሄው ድምጽ ያሰማል። ይችኛዋ በትክክል ፊት ማድረጓ ነው ማለት ነው። ይችኛዋ በትክክል ፊት ካላደረገችልን ልክ እንደምትመለከቱት እዚች ጋር ይችኛዋ ፊት ካላደረገችልን በትክክል አልገባልንም ሃርድ ዲስኩ ማለት ነው። ስለዚህ የነቃቀልናቸውን ኬብሎች ምን ማድረግ አለብን ማለት ነው መልሰን መሰካካት ማለት ነው። ዳታ ኬብሉንም ይሄንን ልክ እንደምታዩት ከነቀልንበት ቦታ ላይ መልሰን ማስገባት ነው ማለት ነው። ይሄንንም ፓወር ኬብሉንም እንደዛው እንሰጠዋለን ማለት ነው ለሃርድ ዲስካችን። ጨረስን ማለት ነው። ወደ ነበረበት መልሰዋለን ማለት ነው። ስለዚህ አሁንም ይችኛዋን ፓርት ምን አደርጋለሁ ማለት ነው ሃርድ ዲስኩ ወደ ኋላ ተንሸራቶ እንዳይወርቅ የምታደርግልንና የምታግዘን ስለሆነች እሷንም በቦታዋ አስቀምጣለሁኝ ማለት ነው። ልክ እንደምትመለከቱት ኦሬዲ ገባች፣ ጨረስን ማለት ነው። ምንድነው ማድረገው አሁን ይሄኛው ፓርት አለ። ይሄኛውን ፓርት ማስገባት መቻል አለብኝ ማለት ነው። እንግዲህ መጀመሪያ ይችኛዋ ከታች ያለችው ፓርት በትክክል ፊት ማድረጓን ቼክ ማድረግ ይኖርብናል ማለት ነው። እነዚህ በትክክል ካልገቡልን ስለማይገጥምልን ማለት ነው። ይሄ ከገባ በኋላ እንደዚህ አድርገን መክደን እንችላለን ማለት ነው። ይሄው በዚህ ወይ እንግዲህ ይሄንን ዲስአሴምብል አድርገን መልሰን አሴምብል አደረግነው ማለት ነው። ስለዚህ ሌላኛው የቀረን ምንድነው ማለት ነው ይሄ የላይኛው ኬዙ ብቻ ቀረን ማለት ነው። ሌላኛውን ዲስአሴምብል አድርገን አሴምብል አድርገን ጨርሰናል ማለት ነው። ስለዚህ አሁን ምንድነው የቀረን ኬዙ ነው ማለት ነው። ስለዚህ ኬዙን ምን አድርጋለሁኝ ኬዙንም ወደ ነበረበት ቦታ እመልሳለሁ ማለት ነው። እንግዲህ ልክ እንደምትመለከቱት በዚህ ወይ ምን አድርጋለሁ ማለት ነው ይሄንን እንደዚህ አድርጌ እገጥመዋለሁኝ ማለት ነው። ከገጠምኩኝ በኋላ ምን አድርጋለሁ ማለት ነው እነዚህን ቡለኖች ማሰር ነው ማለት ነው የሚሆነው። ስለዚህ እነዚህን በቦታቸው በትክክል እንዲገቡ አድርገን ማሰር ነው። እንዲህ አድርገን ማሰር እንችላለን ማለት ነው። ይሄ በእጃችን የማይፈታ ከሆነ የግዴታ ምን ያስፈልገናል ማለት ነው መፍቻ ያስፈልገናል ማለት ነው። እነዚህን ቡለኖች ልክ እንደምትመለከቱት በደንብ እንዲታያችሁ ይቻት እቺጋ ማለት ነው። ስለዚህ እቺንም እንደዚህ አስራለሁ ማለት ነው። ስለዚህ ይሄንን ኮምፒውተር 3040 ሞዴል ኮምፒውተር ዲስአሴምብል አድርጌ መልሼ አሴምብል አደረኩት ማለት ነው። ስለዚህ ወደ ነበረበት መልሼ ገጠምኩት ማለት ነው። ስለዚህ ኤክስተርናል ፓርቶች አሉ እዚህ ጋር ያው የተለመደ ነው። ምንም የተለየ ነገር የለውም ከሌላኛው ጋር። ነገር ግን አከፋፈቱ ሃርድ ዲስኩን እንዴት አድርገን ዲስአሴምብል እንደምናደርግ አሴምብል እንደምናደርግ ለየት ያለ ስለሆነ ከዛ አንፃር ነው ፓወር ሰፕላዩ ምን እንደሚመስል እሱንም አከፋፈቱም ጭምር ምን እንደሚመስል የተለየ ስለሆነ እሱን እንድታዩትና እንድትገነዘቡት ለማድረግ ያክል ነው ማለት ነው። ስለዚህ በአጠቃላይ እንዴት አድርገን ነው ዲስአሴምብል አድርገን አሴምብል ማድረግ የምንችለው 3040 ሞዴል ኦፍ ኮምፒውተርን የሚለውን ለማየት ሞክረናል። ቪዲዮውን ስለተከታተላችሁኝ ከልብ አመሰግናለሁኝ። በሌላ ጊዜ ደግሞ አዲስ ነገር አዲስ ቱቶሪያል ይዤላችሁ እንደምመጣ ተስፋ አድርጋለሁኝ። ስላዳመጣችሁኝ ስለተከታተላችሁኝ ከልብ አመሰግናለሁ እላለሁኝ። በያላችሁበት ሰላማችሁ ይብዛልኝ። መልካም ቆይታ። ቻው፣ ደህና ሰንብቱ።